መከላከያውም ደህንነቱም ባለበት በዚያ ደረጃ በቅርበት የተደረገው ሙከራ ሐሳቦቻቸውን ለማሳካት የሚያስችል ሊሆን ስለሚችል ተቋማቱን እንፈትሽ ብለን ስንፈትሽ ነው ከደህንነት ውስጥ የሄደ መሳሪያ እንዳለ የሄደ ቦምብ እንዳለ ያወቅነው። እስከዛ ጊዜ ድረስ መረጃ አልነበረን። በዛም ጊዜ ቢሆን ጥርት ብሎ እንደዚህ አይነት መሳሪያ ይሄን ያክል ቁጥር ያለው ሚል አይታወቅም። ከእስራኤል የተገዛ በቀንም በማታም የሚሰራ በሌዘር የሚደገፍ ድምጽ የሌለው ለአሳሲኔሽን የሚውል ትጥቆች መሆናቸው እናውቃለን። ከዚያ ጊዜ ጀምሮ ከትግራይ ክልላዊ መንግስት ጋር ይህ ግለሰብ የሀገርና የመንግስት ሀብት ሰርቆ ሄዷል፣ ቢያንስ ሀብቱን አስመልሱ የሚለው 2-3 ወር የፈጀ ጭቅጭቅ ነበር የፈጠረው። ይሄ መስሪያ ቤት እንዳልኳችሁ ወታደር አለው፣ ሚዲያ አለው። አባይ ሚዲያ የሚባል የደህንነት ሹም ያቋቋመው የግል ሚዲያው ነው በመንግስት ሀብት። ቤተ መንግስትም አስፈላጊ ቦታ የራሱ ወታደሮች አሉ። ውጭ ሀገር ሄጄ እመጣለሁ እንዳይባል አየሩ አይታመንም፣ ኤርፖርቱ አይታመንም። በእነዚህ ኃይል የሚጠበቅ ነው። ሰው ለራሱ ነፃነት ሳይኖረው ማሰብም አይችልም፣ መከላከልም አይችልም። ይሄ የተከበረው ምክር ቤት መገንዘብ አለበት። ቀለል አድርጎ ማየት የለበትም። እስካሁን ያላነሳውን አሁን የምናነሳው ቀጣይ የሚመጡ አመራሮችም ትምህርት እንዲወስዱ ተቋማትም ከዚህ አንፃር መታነስ ስላለባቸው የታለፈበትን ነገር ኢትዮጵያ ሕዝብ የማወቅ መብትም ስላለው ከዚህ በመነሳት ይሄ ነገር አያዋጣም፣ ኤስኤስአር እንስራ፣ የሴኩሪቲ ሰርቪስ ሪፎርም እንስራ ብለን ኢንሳን፣ ደህንነትን፣ ፖሊስን፣ መከላከያን፣ ፋይናንሻል ኢንተለጀንስን ያካተተ ሪፎርም ለመስራት ሙከራ አደረግን። ሙከራ ስናደርግ የደህንነት ተቋማት የሚባሉት ኦልሞስት የሉም። የግለሰብ የቤተሰብ ማህበሮች ናቸው። እውቀት የሌላቸው ብቃት የሌላቸው በትውውቅ በዝምድና የተሰገሰጉ ሰዎች ያሉበት ተቋም ነው። ሊትራሊ ፈርሶ መሰራት የሚጠይቅ ነው። መከላከያን ግን እንደዛ ማድረግ የራሱ ችግር ስለነበረው በዳታ በእውቀት እንመልከት መከላከያችን ምን እንደሚመስል ብለን ገባ ብለን ስንመለከት የመጣው ማስረጃ መከላከያ ያኔ ብቻ ሳይሆን ዛሬ ብቻ ሳይሆን በሚቀጥሉት 5 እና 10 ዓመታት መቀየር የሚያስቸግር ነበር። ለምሳሌ በሀገር መከላከያ ሚኒስቴር ውስጥ 4 ስታር ጀነራል ሙሉ ጀነራል የሚባሉት ከትግራይ ክልል 60% ሲሆኑ ከሌሎች ኢትዮጵያዊ በሙሉ 40% ናቸው። ይሄ ፉል ስታር ጀነራሎች ናቸው። አንድ ስቴፕ ዝቅ ብለን ሜጀር ጀነራል የሚባለውን ስንመለከት ሌፍትናንት ጀነራል የሚባለውን ስንመለከት ቁጥራቸው አነስተኛ ነው። ሌፍትናንት ጀነራሎች ደግሞ ከትግራይ አካባቢ 50% ናቸው። አንድ ስቴፕ ዝቅ ብለን ሜጀር ጀነራል ስንመለከት 45% ከአንድ አካባቢ ናቸው። ብሪጌደር ጀነራል 40% ከአንድ አካባቢ ናቸው። ኮሎኔል 58% ከአንድ አካባቢ ናቸው። ሌተናል ኮሎኔል 66% ከአንድ አካባቢ ናቸው። ሻለቃ 53% ከአንድ አካባቢ ናቸው። ምን ማለት ነው ይሄ? ጀነራሉን እንኳን በቀይር ቀጥሎ የተዘጋጀው ኮሎኔል ቀጥሎ የተዘጋጀው ሻለቃ አንድ ሻለቃ ጀነራል ለመሆን ቢያንስ 10 ዓመት ያስፈልገዋል። በሚቀጥሉት 10 ዓመታት መከላከያ ውስጥ ባላንስ የተጠበቀ ወታደር መፍጠር አልችልም ማለት ነው። ከላይ ጀምሮ እስከ ሻለቃ ድረስ በአቨሬጅ ሲታይ 55% ከትግራይ ክልል። ጀነራል አካባቢ እሺ በልምድ በቆይታ ምናምን ሊባል ይችላል። አንድ ሰው ሻለቃ፣ ሌተናል ኮሎኔል ለመሆን ያለፉት 20 ምናምን ዓመታት በቂ ናቸው በወታደራዊ ኬሪየር። በ20 ዓመት ውስጥ ሻለቃ በ20 ዓመት ውስጥ ኮሎኔል ለመፍጠር ምንም ጀስቲፊኬሽን የለውም። ሌላው ልምድ ነው ትግል ነው ምናምን ቢባል እንኳን ማለት ነው። የተሰራው ስራ ግን አሁንም በሚቀጥለውም ማሰብ እንዳይቻል ፖቴንሻል አመራር ከአንድ አካባቢ እንዲወጣ ታስቦ የተሰራው
ይሄ ለትግራይም አይጠቅምም፣ ለኢትዮጵያም አይጠቅምም። ትግራይ ባለው የህዝብ ቁጥር ልክ በመከላከያ ውስጥ መሳተፍ የግድ አለበት፣ ሀገሩን መጠበቅ አለበት፣ ጥያቄ የለውም። ትግራይም ሆነ ኦሮሚያ፣ አማራም ሆነ ቤኒሻንጉል ከሚገባው በላይ መያዙ ግን ሄዶ አሁን ያየነውን ችግር የሚያመጣ ነው። አይጠቅምም። ይሄ አሁን ያነሳሁላችሁ ማዕረግ የለበሱ ሰዎች ናቸው፣ ጨርቅ የለበሱ ናቸው። ስልጣን አይመለከትም። በስልጣን ደግሞ እንመልከት ብለን ስናይ በመከላከያ ሄድኳርተር ዋና መምሪያ የሚባል እዚህ ሆኖ ተቋሙን የሚመሩ ኃይሎች 80% ከትግራይ ክልል ናቸው። ቅድም ያያችሁት እንኳን 55 ነው ሲደመር ጥሩ ነው። ግን ማዕረግ የለበሰ አማራ፣ ኦሮሞ ምናምን ቢኖርም በትክክለኛ ፖዚሽን ባይመለከት ግን 80%ቱ እዚህ ስታፍ የሚባለውን አመራር የሚሰጠው ኃይል ከትግራይ ክልል ብቻ ነበር። ምን ማለት ነው? የሚገዛውን ትጥቅ ያውቃል፣ የሚሰለጥነውን ያውቃል፣ ግንኙነቱን ያውቃል። ሁሉም ነገር በአንድ አካባቢ የተያያዘ ነው ማለት ነው። እስቲ አንድ ስቴፕ ዝቅ ብለን እንመልከት። ከመከላከያ ደግሞ ትንሽ ዝቅ እንበል ስንል ከመከላከያ ዝቅ ስትሉ እዞች አሉ። ኢትዮጵያ የነበራት እዝ በሙሉ አዛዥ 100% ከትግራይ ነው። ምክትል አዛዥ 100% ከትግራይ ነው። ሁሉም እዞች። ይሄ ብቻ ሳይሆን ምስራቅና ምዕራብ አካባቢ ወይ አማራ ወይ ኦሮሞ ሎጂስቲክስ ሰው ኃይል ተብለው ተቀላቅለዋል። ሰሜን እዝ ግን አዛዥ፣ ምክትል አዛዥ፣ ሎጂስቲክስ፣ አስተዳደር አራቱም ኮሚቴ ከትግራይ ነው። ለምን ሰሜን እዝ የሚለውን በኋላ መጣበታል። ይሄ እዝ ነው። ከእዝ አንድ ስቴፕ ደግሞ ወርደን እንመልከት ብለን ክፍለ ጦሮች ስናይ ክፍለ ጦሮች ሁለት መልክ አላቸው፣ ሜካናይዝድ እና እግረኛ የሚባል። የኢትዮጵያ ሜካናይዝድ ክፍለ ጦሮች 100% አዛዦች ትግራይ ክልሎች ናቸው። 100%። እግረኛ ክፍለ ጦሮች 80% ከትግራይ ክልል። ቅድም ያያችሁት ማድረግ አይሰራም ማለት ነው። ሰዎቹ ማድረግ አላቸው እንጂ እዛ አይመሩም፣ ክፍለ ጦር አይመሩም ማለት ነው። ዝም ብሎ ስንት ጀነራል አለ ለሚባል ቁጥር ብቻ የሚመችም። ከሱ አንድ ስቴፕ ስንወርድ ሜካናይዝድ ብርጌዶች 85% ከትግራይ ናቸው። እግረኛ ብርጌድ 80% ከትግራይ ነው። እንግዲህ አስቡት፣ ከብርጌድ ጀምሮ እስከ መከላከያ ድረስ ሌላው ሰው የለም። ምናልባት በስልጠና በምናምን ደግሞ የሚቀየር ነገር ካለ ስልጠና ተቋማት እኒ ብለን የመከላከያ ተቋማት ስንመለከት የመከላከያ ስልጠና ተቋማት 85% በትግራይ ልጆች ይመራል። ስለዚህ አዲስ ሰው እንኳን መምለን ብናስገባ ያው ችግር ነው ማለት ነው። ይሄ የተዛባ ነገር የትግራይ ሕዝብ ማወቅ አለበት፣ የኢትዮጵያ ሕዝብ ማወቅ አለበት። መደገም የለበትም። ሁሉም በሚገባው ልክ ነው ሼሩ መውሰድ ያለበት። በእርግጥ ፕሮፌሽናል መሆን እንደተጠበቀ ሆኖ ምክር ቤት ስላልሆነ ልክ እንደ ተወካዮች ምክር ቤት ከሁሉም ብሔር ጠብ ሳይሆን ከሁሉም ብሔር የተሻለውን አሰልጥኖ አዘጋጅተው ሁሉን ይመስል ኢትዮጵያዊ መከላከያ መፍጠር ያስፈልጋል። ይሄ ወደን ሳይሆን በህገ መንግስት በግድ የተቀመጠ ሐሳብ ኢትዮጵያን ይመስል መከላከያ መገንባት። እስቲ ለማንኛውም ስልጣን ላይ ያሉትን ሰዎች እንተውና ዘሆል አርሚው እንዴት ተገነባ፣ ስትራቴጂው፣ ፖሊሲዎቹ፣ መመሪያዎቹ፣ የስልጠና ዶክመንቶች እንመልከት ብለን የምናቃቸውን ማናቃቸውንም አስመጥተን ስንመለከት ምንም ጀነራል መሆን አያስፈልግም፣ ኮማንደር መሆን አያስፈልግም። አርሚው የተገነባበት ሰነድ ቀዩ መጽሐፍ 100% ከኢፌዴሪ ህገ መንግስት በድፍረት የሚቃረን መጽሐፍ ነው። መጽሐፉ የሚለው አንተ የፓርቲ ዘብ ነህ፣ አብዮታዊ ዲሞክራሲ ከተነካ ተዋጋ። ይሄ ምርጫ ምናምን ድራማ ሁሉ ውሸት ነው ማለት ነው። አብዮታዊ ዲሞክራሲ ከሌለ ያንተ የምትላት ኢትዮጵያ የለችም ይላል ጽሑፉ። የኢትዮጵያ ፋውንዴሽን የፓርቲ አይዲዮሎጂ ነው። የሱ ሚላት ኢትዮጵያና የሱ ማይላት ኢትዮጵያ የምትወሰነው ያ አስተሳሰብና ያ ፓርቲ ካለ ብቻ። ስለዚህ ሌላውን ብሔር ቢሆን
ቁጥሩ በዛ ቁጥሩ አነሰ ትርጉም የለውም። የተገነባው በዚህ ሂሳብ ነው። ከዚያ በኋላ ይሄ ተቋም የተገነባበት ሁኔታ ለፓርቲ ያለው ውግንና የኢትዮጵያን መጻኢ ዕድል ከመወሰን አንፃር አደገኛ ነው የሚል ግልጽ የሆነ ግልጥ ያለ ሐሳብ ነበረ። ማሰብና ሐሳብን ኤክስኪዩት ማድረግ ለየብቻ ነው። ለምሳሌ ሲዳማ ክልል ወላይታዎች ሲጨፈጨፉ እዛ አካባቢ የነበረው አዛዥ አሁን መገናኛ ቆራርጦ ወታደር ያስጨረሰው ግለሰብ ነው። መረጃ አለን ግን ማስረጃ የለንም። ወላይታ ሲዳማ ገደለኝ ይላል። ወላይታና ሲዳማ አይገዳደልም፣ አብሮ የኖረ ነው። እዛ ያለው ቅድም ያልኳችሁ ሃይራርኪ ገንዘብ አለው፣ ኔትወርክ አለው፣ ሚሽን ይሰጠዋል፣ ያጋድላል፣ ደሞም ሰላም ያስከብራል። ግለሰቡን ለማንሳት ሙከራ ካደረገን በኋላ ትሬንድ ነው የሆነው ይሄ ግጭት ኢትዮጵያ ውስጥ የነበረው የደህንነት ተቋም የነበረው የመከላከያ ስሪት ምንድነው ያስከተለው? ሳቢያው ምንድነው ብለን ያየን እንደሆነ ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ህይወት የቀጠፉ ንብረት ያወደሙ የመንግስትን ትኩረት የሳቡ 113 ግጭቶች ነበሩ። 113 ያሁኑን ሳይጨምር ምን ማለት ነው? በእያንዳንዱ ሳምንት የጦርነት ድግስ ነበር። የመንግስት ስራ እዚህ ማልቀስ መቅበር፣ እዚህ ማልቀስ መቅበር፣ ከአንደኛው ለቅሶ ሳይነሳ ወደ ሌላው ለቅሶ መሄድ ነበር። ለውጥ ለማምጣት የሚያስችል ስራ እንዳይሰራ በተቀናጀ መንገድ በውስጥ ያለውን ኃይል በመጠቀም በየቦታው ሽብር ይፈጠር ነበር። ይሄ ሁሉ ሲሆን 113 ግጭት ሲፈጠር 14ኛውን ትቼ ማለት ነው። በሁሉም ክልሎች ግጭት አለ፣ በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም፣ እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። አንዳንድ የውጭ ሰዎችም ሳይቀሩ ሰላም እኮ ያለው እዛ ብቻ ነው ይሉናል። አዎ ሰላም እዛ አለ። ምክንያቱም ሰላም የሚያደፈርስ ኃይል ከዚህ ቀን ከሌት ቢሰራ ኃይል የለም። እዚያ ያለው የሚያደፈርሱት እነሱ ስለሆኑ ሁሌ የኛን ቁስል የሌሎችን ቁስል እየቆሰቆሱ በከፍተኛ ደረጃ ህዝቡን አባሉት። አሰራሩ ግን ተራ አልነበረም። ፋይናንስ አለ፣ ስልጣና አለ፣ ስምሪት አለ፣ ደግሞ ሚዲያ አለ። ሚዲያ ቀድሞ ይዘጋጅና ልክ አንድ ነገር ሲፈጠር ኦሮሞ አማራን ጨረሰ፣ ቤኒሻንጉል እንደዚህ ያደረገ የሚለውን ቀድሞ የሚናገሩ እነሱ ናቸው። በሁለት መንገድ፣ በሚዲያቸው በሶሻል ሚዲያ። ሌላው ሞኝ ይከተላል። ያንን መንገድ ተከትሎ ይባላል። የበለጠ እልቂት የበለጠ ችግር እንዲፈጠርና ቶሎ እንዳይረጋጋ የብሔር ግጭት የሃይማኖት ግጭት ለማድረግ ከፍተኛ ስራ ሰርተዋል። ተሳክቶላቸዋል ወይ ያላችሁ እንደሆን ሰው ሞቷል፣ ግን አልተሳካላቸውም። ንብረት አውድመዋል። ንጹሃን ዜጎች ምንም የማያውቁ ለፍተው ደክመው የሚኖሩ ሰዎች ገለዋል። እሱ ስኬት ከሆነ እሱ ብቻ አይደለም። አንድ ሰው ከዚህ ኬንያ ሲሰደድ በራሱ መመዘኛ ኬንያ ይመቸኛል፣ ምግቡም ይመቸኛል፣ ሰው ይመቸኛል፣ ይቀበለኛል የሚል እምነት ይዞ ነው ኬንያ የሚሄደው። አንዱ ኬንያ ሄዳል፣ አንዱ ዩጋንዳ ሄዳል፣ አንዱ አሜሪካ ሄዳል፣ አንዱ ደግሞ ሌላ ምርጫ ይኖራል በራሱ ክራይቴሪያ። አንድ ጎጃሜ አምቦ ሄጄ እኖራለሁ ሲል ከጎጃም አምቦ መምጣት ሳይሆን የአምቦ ህዝብ ወንድሜ ነው፣ ይቀበለኛል፣ ቢርበኝ ያጎርሰኛል፣ ብታመም ያስታመኛል የሚል እምነት ይዞ ነው ማለት ነው ሄደው። ካላመነማ ሰው ወደ ሰው አይሄድም። ወገኔ ካላለ ሰው አይሄድም። ወገኔ ብሎ የሄደውን ህዝብ አብሮ ስንት መከራ ያየ ህዝብ እርስ በርስ እንዲጠራጠር እንዳይተማመን የተጋባ የተዋለደ በስንት መከራ አብሮ ያለፈ ህዝብ በአይነ ቁራኛ እንዲተያይ ከፍተኛ ስራ ሰሩ። ይሄን በትንሽ ዳታ ለማስደገፍ ባለፉት 2 ዓመት
ተኩል ኦሮሚያ ውስጥ 37 ግጭቶች ነበሩ። በሻሸመኔ፣ በጉሊሶ፣ በባሌ ከሃይማኖት ጋር ያይዘው፣ በሐረርጌ፣ በጉጂ፣ በወለጋ፣ ጭናክሰን ሌሎችም ቦታዎች በዚህ 37 ግጭቶች ውስጥ የተጎዱ አማሮች፣ የተጎዱ ሌላ ብሔሮች እንዳሉ ሆነው በጣም በርካታ ኦሮሞዎች ቤተሰባቸው ፈርሷል። አባት ሞቷል፣ ልጅ ሞቷል፣ ሚስት ሞታለች። ይሄ ኃይል ኦሮሚያን የብጥብጥ ማዕከል እያደረገ ኦሮሞዎች ከወንድሞቻቸው ጋር እንዲቃረኑ እያደረገ እስላሞች ከክርስቲያኖች፣ ክርስቲያኖች ከእስላሞች እንዲቃረኑ እያደረገ ግን ለኦሮሞ መቆረቆር ነኝ ይላል። በ37 ግጭት ዳታውን ስትመለከቱ ብዙ የኦሮሞ እናት ካለ ልጅ ካለ ባል ቀርታለች። ኦሮሞ ካለ ባህሉ ካለ ማንነቱ አምነው ወደው አክብረውት አብረው ከሚኖሩ ጎረቤቶቹ ጋር እንዲባላ ተደርጓል። ይሄ ኪሳራ ነው። ለኦሮሞ ኪሳራ፣ ለአማራ ኪሳራ፣ ለኢትዮጵያ ኪሳራ ነው። የሚጠቀም ሰው ካለ ይሄ ኃይል ብቻ ነው። በአማራ ክልል 23 ግጭቶች ነበሩ። በቅማንት፣ በአጣዬ፣ በኦሮሚያ ልዩ ዞን እንደገና መውጣ ደግሞ በሃይማኖት። በነገራችን ላይ በኋላ እመጣበታለሁ። እያንዳንዱ ክልል በውስጡ ካሉ ብሔሮች ከሚያጎራብቱት ክልሎች አልፎ አልፎም ከሚያጎራብቱት አገሮች ጋር እንዲባላ ተደርጓል። በአማራም እንዲሁ ብዙ ሰዎች ሞተዋል። ለምሳሌ ቅማንት የወሰን እንደሆነ ሁላችሁም እንደምትገነዘቡት በአማራ ክልል ውስጥ የጎንደር አካባቢ ከሁሉም ብሔሮች የመዋለድ ከሁሉም ብሔሮች የመኖር ከፍተኛ ልምምድ ያለው በጣም በርካታ ኤርትራውያን፣ ትግራዮች፣ ኦሮሞዎች፣ ቅማንቶች ብዙ ህዝቦች የተጋቡበት የተዋለዱበት ሀገር ነው፣ ከተማ ነው። ቅማንትና አማራ ብሎ መለየት በማያስችል ደረጃ እያንዳንዱ ቤተሰብ የተጋባ ነው። በአማራ ክልል ያሉ አመራሮች ቁጥራቸው የማይናቅ ሚስቶቻቸው ቅማንቶች ናቸው። ልጆቻቸው ከእናት ቅማንት እናትና ከአማራ የተወለዱ ናቸው። አንድ ቤተሰብ ናቸው። አንድ ቋንቋ፣ አንድ ባህል፣ አንድ ወግ ያላቸው ህዝቦች ናቸው። አያውቁትም ይሄንን ግጭት። ግን ይሄ ግጭት ስፖንሰር ተደርጎ በአማራ ክልል ሰላም እንዳይኖር፣ ሰዎች እንዳይኖሩ፣ በብሔር እንዲጋደሉ በጣም በርካታ ስራ ተሰርቷል። ብዙዎች ተጎድተዋል። በዚህ ብዙ ንጹሃን ዜጎች ተጎድተዋል። በቤኒሻንጉል 15 ግጭቶች ነበሩ። መተከል፣ አሶሳ አካባቢ ከኦሮሚያም ከአማራም ማፈናቀል ጋር የሚያያዝ ዳንጉር፣ ያው እንደምትሰሙት ነው። አርሶ አደር ወደ ማሳ ወጥቶ ተገደለ የሚል ዜና መስማት የተለመደ ሆኗል ባለፉት 2 ዓመታት ኢትዮጵያ ውስጥ። አዲስ አበባ ላይ 14 ግጭቶች ነበሩ። ከግጭቶቹ ሁሉ የሚገርመኝ ግን የአርቲስት ሃጫሉ ሁንዴሳ ግድያ የሚመለከት ነው። የሃጫሉ ሁንዴሳ ግድያ 10 ገደማ ሰዎች በሃጫሉ ካታጎሪ እንዲገደሉ የታሰቡ ነበሩ። ብልጽግና ውስጥ ያሉ ኃላፊዎች፣ ከብልጽግና ውጭ ያሉ ተቃዋሚ ፓርቲ ኃላፊዎች እንደዚህ ስማቸው የሚታወቅ ሰዎች በመግደል ሽብር ለማፋፋም መጀመሪያ ከኦሮሚያ አካባቢ የተወሰነ መግደል፣ ከዛ ከአማራ አካባቢ ኃላፊዎች መግደል፣ ግጭቱ የኦሮሞና የአማራ ማስመሰል ሰፊ ስራ ተሰርቷል። ሃጫሉን አጥተናል። ሌሎቹ እንዳይሳኩ በጣም ብዙ ሙከራ ስራ ተሰርቷል። የሃጫሉ በተለይ የሚገርመኝ ከጥቂት ወራት በፊት ዓመት በፊት ሃጫሉ ሁንዴሳ እንዴት በቲቪ ታየ፣ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች፣ በግምገማ መከራ ያበሉን ሰዎች የኦሮሞ ታጋይ ሃጫሉ ተገደለ ብለው በቲቪያቸው አስተላልፉ። እሱን ተከትሎ የነበረውን ነገር ያው የምታውቁት ነው።
በጋምቤላ 7 ግጭት ነበር። በጋምቤላ ክልል ብቻ ሳይሆን በካምፕ ስደተኞች ካምፕ ጭምር ግጭት ነበር። በደቡብ የጌዲዮን ታውቃላችሁ፣ ጉራ ፈርዳ ላይ፣ ኮንሶ ላይ፣ ሚዛን ቴፒ ላይ፣ በሌሎችም አካባቢዎች በተለየ ጌዲዮ በጣም የሚገርመው በጌዲዮና